እኔ እናት አላቅም እኔ ወልጄ 7 ልጅ ሳሳድግ እናት አራሽ አላቅም እሱ ትምርት ቤት ብሎ ሲመጣ የሚገርምሽ ነገር በቃ ግማሽ ቀን ነበር በዛን ሰዓት የሚማር ሲመጣ ነው ወልጄ አራስ ቤት ወይ ተኝቼ ከሆነ ሰራተኛ ያለ ማለት ነው ማጂ ምን ልስራልሽ እኔ አሁን ምሳውን ሳይበላ እኮ ነው የኡነ አብሶ ትልቋ ልጁ ምንም አይነት ደስታ ፊቷ ላይ ለሰከንድ አታዩ ሁሉ ጊዜ ፎቶን ቀና ያለች ማየት ጥርሷን መንከስ ብትጠይቅም እናቷን በቃ እንባ ስለሚቀደም በውስጧ ችላን ያለችው ሁሉ ነገራችንን ያጣነው ተስፋችንን የጨለመው ለቤትም ለዘመድ አዝማድም በቃ ተስፋ ረብነላችሁ ከአዲስ አበባ ፖሊስ ኮሚሽን ህዝብ ግንኙነት ያገኘነውን ዘገባ ሲሆን ለተራ ስርቆት ብሎ የሰው ህይወት ስላጠፋው ተጠርጣሪ ሆናል የምርመራ መዝገቡ እንደሚያስረዳው ድርጊቱ የተፈጸመው በንፋስ ስልክ ላፍቶ ክፍለ ከተማም ወረዳ 3 ውስጥ ሲሆን ሟች አቶ ሚሊዮን እንደወትሮ ሁሉ የግል በሆነችው ታክሲ ቀኑን ሙሉ በስራ ላይ አሳልፎ አመሻሹ ላይ አንድ የኮንትራት ስራ አግኝቶ ነበር ሟች ሚሊዮን ተስፋዬ የሚያሽከረክረውን የሰሌዳ ቁጥር ኮድ 13555 አዲስ አበባ የሆነውን ትራንስፖርት የሆነውን ያንን ለመቀበል ወይም ለመውሰድ ፈልጎ ሟች በሚጠቀመው በሚያሽከረክረው ላዳ የትራንስፖርት አገልግሎት በሚሰራው ላዳ መስቀል አደባባይ ላይ ቆሞ ልክ ትራንስፖርት ፈላጊ ወይም አገልግሎት ሰጪ በመሆኑ እዛ ሰው በመጠባበቅ ላይ ያለ ተከሳሽ አገልግሎት ፈላጊ መስሎ መኪና ውስጥ ገባ ልክ መኪናው ግብ ሲገባ የት እንዲወስደው ነው ወደ ዮሴፍ ቤተክርስቲያን እንዲወስደው ተስማምተው በ300 ብር ተስማሙ ንፋስ ላፍቶ ክፍለ ከተማ ወረዳ 9 ክልል ልዩ ቦታው ካደክስኩ አደባባይ ሲደርሱ ልክ ሟች መጀመሪያ ተጠርጣሪ ሟችን ሊገል ተዘጋጅቶ ስለነበር በሻንጣ ውስጥ ይዞት የነበረውን ስለት ያለውን ቢላዋ በማውጣት ሟችን አንድ ጊዜ ጆሮ ላይ አንድ ጊዜ አፉ ላይ በማውጋት ልክ ቢብቱ ስር በማውጋት ከመኪናው ላይ ገፍትሮ ከጣለ በኋላ ልክ መኪናውን ይዞት ያሽከረከረ ቅድም ካለ ተገለጸውን ኮዳን 35555 የሆነውን ላዳ የትራንስፖርት ላዳ እሱን ያሽከረከረ ይዞት እየሄደ ትንሽ እርምጃ ወይም ትንሽ ተወሰነ እንደሄደ ልክ ሰው በመጠባበቅ ላይ ያለውን እግረኛ መንገድ ላይ ገጭቶ መንገድ ላይ ወርድ መኪናውን ይዞት እየሄደ ልክ ሎድ መኪና ወይም ከመኪናውን ከሌላ መኪና ጋር ተጋጭቶ እዛ ላይ መኪናው ሲጋጭ ልክ ከመኪናው ውስጥ መኪናውን ከፍቶ ከመኪናው ውስጥ ሊያመልጥ ሲል በማህበረሰቡ በተደረገው ከባድ ርብርብና ብርታት እንትን ተይዞ ቁጥጥር ስር ውሏል